ይሄ የምስር ዱቄት ነው። ምስር ተፈጭቶ ለፊት የሚሰራ ነው። ይሄ ደግሞ እርድ ነው። አንድ ማንኪያ የምስር ዱቄት የተፈጨ ጥሬው ምስር ተፈጭቶ ለፊት ነው። አንድ ማንኪያ እርድ የተዘጋጀ ይሄው። ይሄን እናረግና ከዛ ይሄ ምስር ዱቄት ምስር ዱቄት ፈጭቼው ድቅቅ አርጌ ፈጭቼው በቅመም መፍጫ አርጌበታለሁ። ፊታችንን የምንቀባው በየቀኑ ከ30 ደቂቃ ነው። እርጎ ይሄው አንድ ማንኪያ ካስፈለገ ትንሽ እንጨምራለን። ይሄ ደግሞ ባሚያ ነው፣ በእንግሊዘኛው ኦክራ ይባላል። ተፈጭቶ እሱ ይሄንን የምናዘጋጀው በፈላ ውሃ ላይ 5 ደቂቃ ማንተክተክ። ይሄው ተፈጭቶ በጁስ መፍጫ ተፈጭቶ እንደዚህ ነው። እዛ አዘጋጅታችሁ ፍሪጅ ውስጥ ለአንድ ሳምንት እየተቀነሰ በማንኪያ እንደዚህ ይደረጋል። ይሄንን እናዋህዳለን። በየቀኑ ለ30 ደቂቃ ለፊት ቆንጆ ነው። መጀመሪያ ፊታችንን ሙልጭ አድርገን በሳሙና እንታጠባለን። ከዛ ይሄን ከተቀባን በኋላ በውሃ ብቻ ነው የምንታጠበው። ያው በደንብ ተደርጎ ባሚያ አለ ይሸጣል በየገበያው፣ ወይም በእንግሊዘኛው ኦክራ። እሱን የፈላው ውስጥ ከቶ ውሃው እንደፈላ ይጨመርና ለ5 ደቂቃ ይንተከተካል። ከዛ ካስፈለገ በቢላ ቆረጥ ተደርጎ በጁስ መፍጫ ይፈጫል፣ ወይም በቅመም መፍጫ። በጣም ቆንጆ ነው። ባሚያው በተለይ በጣም ቆንጆ ነው ለፊት። ተጠቀሙበት፣ ትወዱታላችሁ። ይሄው እንደዚህ ያው እንደዚህ ይደረግና ይዋሃድና ይቀባል ፊት ሙሉ ፊታችሁ። ለፊት ጥርት ነው የሚያደርገው። ይሄ ባሚያ ነው። ይሄው ተፈጭቶ በቃ ተደርጎ ፍሪጅ ውስጥ ለአንድ ሳምንት፣ ከሳምንት በላይ ተጠቀሙት። ለአንድ ሳምንት የሚሆናችሁን ፈጭታችሁ አስቀምጡ። እርጎ አለ፣ እርድ አለ፣ የተፈጨ ምስር ወጥ የምንሰራበት ቀዩ ምስር ይፈጭና በቅመም መፍጫ ተፈጭቶ አንድ ላይ ከዚህ ጋር ይዋሃዳል። ትወዱታላችሁ፣ ተጠቀሙበት።
አመሰግናለሁ። ከቻላችሁ ሰብስክራይብ አርጉኝ፣ ገና ጀማሪ ነኝ። ላይክ አርጉኝ፣ ሼር አርጉ። የደውሏን ምልክት ተጫኑ። ሰብስክራይብ አርጉኝ፣ ሼር አርጉ፣ ላይክ አርጉ። የማውቀውን ይሄ በነገራችን ላይ በሐኪም የታዘዘ ነው። የቆዳ ሐኪም ነው ያዘዘው። ሌላም አለ የታዘዘ፣ አብረን እንሰራለን። ሌላም ማሳያችኋለሁ። በሐኪም የታዘዘ ነው ለቆዳ። የቆዳ ሐኪም ጋር ሄደን ታዞልን ነው። ያው ለ21 ቀን እየተጠቀምንበት ነው። ተጠቀሙበት። ለ21 ቀን ነው። ይሄንን ጀምራችሁ መጀመሪያ ጀምራችሁ ለ21 ቀን ተጠቀሙ። ሙሉ ፊታችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ምሽት።